እንግዲህ ዘውዱ ከዛ ከግቢ ከታጠቅ ማን ነው ከስጋ ሜዳ ግቢ የጊታር የኪነት ተስጦን ያዳበርክ እድሜም እየጨመረ መጣ ከዛ በኋላ እንግዲህ ሰራዊት የዘመተበት ብሔራዊ ውትድርና አንተም ገብታል ብሔራዊ ውትድርና ሶስተኛ ዙር ላይ አንተ ገብታል ኦኬ አው ምን መሰለህ ወይኔ እሱ አንተ በጣም በቃ እንዴ ደስ የሚል ታሪክ አለው እዛ እንትኑ ላይ እና ከግቢ በቃ ቲቪተኞች ነን እኛ እና በቃ ካልዘመትን አይነት ነገር ምንም እንዝመት ምና ሁሌ እንባረራለን እድሜያችን እንኳን አልደረሰም ለዛ ሁሌ እንባረራለን በቃ እንደዛ ነው ወታደር ማን ባህር ኃይል ምናምን አለን ባህር ኃይል ምናምን አየራል አለን እንባረራለን አንድ ጊዜ በቃ ይሄ ብሔራዊ ውትድርና ሲል ይሄዱ ተባለ መጣና ቃሊቲ እዛ ነው የሚሰባሰበው ከዛ ነው ተሰባስቦ የሚኬደው እኛ የመናገሻ ነው ዓለም ገና ምናምን የኛ ኤሪያ የሚጠራው ስጋ ሜዳ በመናገሻ በነዋምን የሚጠራውና የመናገሻ ልጆች ብለን ቃሊቲ መተን አቃቂ መተን እዛ ተሰብስበን ትምህርት ቤት ውስጥ ከዛ ጌታዎች ታረቀኝ ይሄ ልጅ እንዴት ይሄዳል አለ መጥቶ እዛ ለምንድነው አንተ እሄዳለሁ ብለ እንትና እሄዳለሁ አለ በቃ አሁን ግን ጥሩ ነው ቦጣ ራሱ ጥሩ አይደለም ባልሄድ አልኩት እንግሊዝ ጮይ ዞልኝ መጣ ጌጁ እንዳትጠጡ ትድር እንግሊዝ በቃ ምን ያርጋሉ ዝም ብለ ጠጣ አለኝ እሺ እዘን በቅዘን ነው የማይረግ ዝም ብለ ጠጣ አለኝ ከዛ ቅዘናም ብሎ ያባርሩሃል አለኝ እሺ ከዛ ጠጣሁት አሁን እኔ ቅዘን ያስቀዘነኛል ብዬ ነበር ደረቀ ጌቾ በነጋታ ሲመጣ ጠጥታል ትላንትና እንደሰጠኝ ጠጣሁት እንኳን ለቀስር ያው ደርቋል አልኩት በቃ አንተ ልጅ በቃ አሁን ነገ እኮ ነው የሚኬደው በቃ መሄድ አይቀርም በቃ እሺ አለኝ ግን እዛ ከገባ አለኝ ምንም ነገር አውሮፕላን ማብረር ትችላላችሁ ከተባለ እችላለሁ ዩኒቨርሲቲ የጨረሰ ዲግሪ ያለው ሲል አለኝ ሩጫ ብትል ስፖርተኛ ነኝ አለው ይሄን ሹፌር ቢባል እችላለሁ እንድትል አለኝ እሺ አረባክ በቃ በዚህ መልኩ ነው ምድነው አለዛ እዛ ጦር ሜዳ ነው የምትሄደው በቃ በዚህ መልኩ ትድናለህ ይሄን ነገር ያለው አለኝ ፊት ግንባር ላለመዝመት ነው በቃ ጦር ሜዳ እንዳለ በቃ የሆነ ነገር ካገኝ እችላለሁ እንድትል እሺ ጌቾ እድሜ ይስጠው አሁን ሄድኩ መስሎ ማሰልጠኛ ሄድን እሺ መስሎ ማሰልጠኛ ሄድን ሁለተኛ ብርጌድ ምናምን በቃ ተመደብኩ ከዛ ሶስተኛ ሻለቃ ነው ምናምን ሶስተኛ ሻለቃ ምናምን ተመደብኩ እዛ እንሰለጥናለን እና ሩጫው ልነግርህ አልችልም በቃ በጣም አሰልቺ ነው በቃ ሌሊት 11 ሰዓት ጀምረ እስከ ቀኑ 11 ሰዓት በቃ መጥፎ ስልጠና ነው በቃ አሰልቺ በቃ እናቴ እንዲሁ ምን አለ ደግማ ብታረግዘኝና ብወለ በቃ በጣም ነው የሚመር እንዲሁ ምን ይሻላል በዚህ አጋጣሚ ጥሩ የሚሆነው ይሄ አናጢ ይባላል መጣ ልክ ፎሌ ሜዳ ላይ እንደቆምን አናጢ የምትችሉ እንጥና የሰራችሁ ይባላል አለው ወዲያው አለው ትላል ባሻው አንተ አናጢ ትችላለህ እችላለሁ ወይ እናትን ካልቻልክ ነግሬሃለሁ አልምጥ ይላል ኧረ እኔ እችላለሁ እንዴ የተማርኩት አይደል እኔ ምናምን ትሄዳለህ እዛ ሄጄ እንጨት ሳቀብሉዬ ምንም መስማር እንኳን መምታት አልችልም እንጨት ሳቀብል ይሄን አቀብል አንተ ይሄ አልምጥ እየተባልኩ እሱን ሳቀብሉዬ ተመለስኩ አንተ ሞራሊስት ባል አጣራ ያቀብልክ ምን በቃ ይሄ ሁለተኛ እንዳይመጣ አልምጥ ተባልኩ ከዛ በሌላ ቀን ምን ደስዩ ተጠበቀ እሺ ግንበኛ ግንብ መገንባት የምትችሉ ከዚህ በፊት የሰራችሁ ምስክር ወረቀት ያላችሁ አለው ባሻው አንተ በቀደም ለታ እንጥና አልሄድክም እንዴ እኔንም እችላለሁ ደርቤ ነው የምችለው እኔ እድሜ ለጌታቸው ቻል ብሎኛል ትችላለህ ይሄ ግን አንተ ትችላለህ ይችላል አላሉ ከዛ እጄ እሺ ድንጋይ ሲያሸክሙኝ ዋሉ እዛ እጄ ሁለተኛ በትመጣ ሁለተኛ ወደዚህ ብሎ አባረሩኝ ግንበኛዎችም እሺ ከዛ እንዲሁ በሌላ ቀን ሲጠብቅ ሯጭ የሆናችሁ አለው
ሯጭ የሆናችሁ ሀገር ወክላችሁ የሮጣችሁ ለትምህርት ቤት አለው አንተ ወድቀ መተህ አሳመምከኝ በጣም ወድቀ መተህ ልትገለኝ ነው ዛሬ እሺ ወድቀ መተህ ግንበኛ አልክ እንትና አልክ እናት ውራ ወተን መጣን ሂድ እስኪ ሂድ ተባለ ውራ እንዳሉ ውራ ወጥቼ ተባረርኩ ከዛ እኮ ተመልመላ ጎበዝ ከሆንክ እሺ ጎበዝ ከሆንክ ቦታ ይሰጣል ማለት አይደል ክብር ይሰጣል ኦኬ እዛ አትሮጥም በየጊዜው ስልጠና አትሄድም ቶክስ ላይ አትሄድም ኦኬ በሙያ ነው የምትሰራው በቃ በሙያ ቦታ ይሰጣል እሺ ግን ካልቻልክ በቃ አልምጥነህ እና እሺ እንዳለው ውራ ወጥቼ መጣሁ ከእንትን ዛሬ ሩጫው እንዴት ሆንክ አለኝ ባሻው ውራ ወጣ አልነገርኩህ አልመጥ ከዛ ሁለተኛ ያው እጅን ብታወጣለሁ ሁለተኛ እጅ እንዳታወጣ ከዛ በሌላ ቀን ቦክሰኛ የሆናችሁ ቦክሰኛ የሆናችሁ ቦክስ ከዚህ በፊት ተወዳድራችሁ ዋንጫ የሚያገኝ መደላማ የነበራችሁ በእንደዚህ ጥሩ ሰርቲፊኬት ያላችሁ ሲባል አለኝ ቦክሰኛ ባሻ ኦሮጥ መጣና ዛሬ ማለት አዎ ባሻ ይሄን እችላለሁ እንዴ እናት ደብድበው ይለኩልኛል ሂድ አንተ ምን አስበህ ነው ቦክሰኛ ሲባል የምታወጣው በቃ ላለመሮጥ ነው እሺ ሩጫዬ በቃ አንተ ከ11 ከሌሊቱ 11 ሰዓት እስከ ቀኑ 11 ሰዓት መሞት አይደል በቃ ፍጋት መሰለኝ መሬት ላይ ስትንከባለል ነው የምትውለው በየጫካው ቆንጥር ውስጥ ነው የምትውለው ከዚህ አይሻልም እንዴ አንተ እዚህ ሰዎች ቢደበድቡኝ ይሻለኝ ሪንግ ውስጥ ብትደበደብ ይሻል ከዛ ቦክሰኛ ሄድኩኝ በእርግጥ እዛ ግቢ ውስጥ ዝም ብለን አንዳንድ ጊዜ ቦክስ እጫወት ነበርና አያይዜ ምናምን ጥሩ ሆነ ከዛ በቃ ይሄ ቦክሰኛ ነው ጥሩ ቦክሰኛ ነው ተባለው ተመረጥኩ ተሳካልሽ ቦክሱ ተሳካልኝ እሺ ትንሽ 55 ካት በዛ ካታጎሪ ጥሩ ነው በቃ ጥሩ ነው ይሄ ከሰለጠነ ትንሽ ጥሩ ነው ተባልኩ እሺ በቃ አሁን ሩጫው ቀረ እሺ አይሮጥም በቃ ጥሩ ትምህርት ሲሆን ነው የምትሄደው እንጂ ሩጫ ቀረው እሺ በሶ ይሰጣል በሶ በደንብ ትጠጣለህ ሰውነት ይገነባል ጥሩ ነው እሺ ከዛ አምስተኛ ብርጌድ ገጠመኝ እሺ በነጥብ እንደምንም አሸነፍኩ በነጥብ አሸነፍኩ እንደምን ብራቮ እንደምንም ከዛ አንደኛ ብርጌዱ ጋር ደረስኩ እሺ አንደኛ ብርጌዱ ኩባያ የመጣ ነው 57 ነው እሱ እኔ 55 ካታጎሪያቸው እኩል ነው ይወዳደር ከዚህ ጋር ተባለ እሺ ይሄ ጡንቻው ቅርጹ ራሱ ልጁ ልነግርህ አልችልም በቃ ልዩ ነው በቃ እሺ እንደዚህ ገና እንደዚህ ብሎ ሲዘጋጅ ራሱ በቃ ገና ሲያይ በቃ ልቤ ሁላ መምታት ጀመረ እሺ እኔ ይሄ አረንጓዴ ቢጫ ቀይ ምናምን ታየኝ እንዴ ሲመታ ምናምን ሲባል ውሸት ይመስለኝ ነበር እንዴት አረንጓዴ ቢጫ ቀይ ሰው ተመታ እንደዚህ ብልጭ አረንጓዴ ቢጫ ቀይ ምናምን ታየኝ ምናምን የዛኔ አየሁ እኔ እንዴ ልጁ በቃ እንደዚህ ከፍቶ ነው የሚጫወተው እኔ በቃ እንደዚህ ብዬ ነው የምጠጋውና እንደዚህ እያልኩ ይሄንን ነው የሚመታው መጀመሪያ ይሄንን ሲመታ ይሄ ወደታች ነው ይሄ ወደታች ጠምቦ ነው የሚሰጥ በቃ ማለት ነው የሚያደርግ ይሄን ዝቅ ነው የሚያደርግ ይሄ እንደዚህ እና ወደታች ነው የሚሆነው እዚህ ጋር የነበረው እንደዚህ ብሎ ዝቅ ይውላል ሳትፈልግ ይወርዳል አትውረድ ብትለው አይሰማም ታራሱ ነው የሚወርድብህ እኮ እሱ ጧጧ ባረው ቁጥር እኔ አረንጓዴ ቢጫ ቀይ ማአት ኦዲየንሱ ምን ይላል እንዴ ኦዲየንሱስ የሚያወራው ዳቦ ቤቱን አንተ ዳቦ ቤቱን እናቱን ዳቦ ብላ ከፈለክ አረ ቢሮ አረ ክፍት ነው ቢሮ ይላል ወይ ቢሮ እኔ እዚህ 3 ደቂቃ 3 ዓመት ነው የሚመስል እዛ ውስጥ መሰንዘር ሁላችንም እኮ መሰንዘራችንም እንደዚህ ነው የምትለው በቃ ከተወሰነ ከአንድ ደቂቃ በኋላ እንዲህ ስትይ እንዴ ትላለህ አችልም ምንም እንትን በቃ ይዳልጣል ልጁ ብቻ ያርገቶ አረንጓዴ ቢጫ ቀይ እንደገና ይዛል ዘዳረባ ተወይ በእናትህ እላለሁ እኔ አሁን ጧጧ ክፍት ጮቦ ከዛ መጨረሻ ላይ እየተናደድኩ መጣ
አንደኛ ዙር አለፈ እንደምን። ሁለተኛ ዙር ማለቂያው አካባቢ ላይ በጣም ከመናደደ የተነሳ በቃ ባገኘሁት ነገር በቃ በብረትም በለው ነው የሚያሰኝ ሰውየው ልጁ። ምክንያቱም አትችለውም በቃ አንድም አልመታሁትም። ከዛ ልክ እንደዚህ ብሎ ከታች እንዲህ ሲል እጄን አወጣውና እንደዚህ አድርጌ አውጥቼ ልክ ቀና ሲል እዚህ ላይ ጨቦ አረኩት ወስጄ። ከቦክስ ውጭ እኮ ነው ይሄ ነገር። ጨቦ ሳረገው እዛው ተንበረከከ። ከቦክስ ውጪ ማለት ውጪ ነው። እንደዚህ አዙረት ማጣለህ እንዴ? አዙሬ እንደዚህ አድርጌ ፊቱ ላይ ይሄ ደግሞ እዚህ ጋር የጓንቱ እዚህ ጋር ድርቅ ያለ ነው። በሱ ነው እንደዚህ ጨቦ ያረኩት። ከዛ ብርቅክ እዛው ተንበረከከ። እዛው ተንበረከከ ሲል ወደቀ። ጥቁር ደም ነው ካፍንጫው ራሱ የወጣው። ከዛ ዳኛው መጣና አንተ ምንድን ነው አለ። ቦክስ ነው አልኩት። ቦክስ እንደዚህ ነው አለ። ቦክስ እንደዚህ ነው ታዲያ እንደዚህ አይደል? ከዛ ከዚህ በላይ ቦክስ እሺ እንትኑ ያለው ይሄ ማነው የኔ አሰልጣኝ አንተ እሱ ያግዝልኛል ዞር ሲል ሂድ ባለጌ ቦክስ እንደዚህ ይመታ ምን ይመስላል? ኧረ ማን ነው የሚያግዘኝ? እግሬን ሁላ እንዲህ ሲያደርግልኝ የነበረው ሰውዬ ዛይ ሂድ ባለጌ ቦክስ እንደዚህ ነው። ቦክስ እንደዚህ ነው። ዲስኳሊፋይ ሁለተኛ ሪንግ ላይ እንዳይወጣ ተባረርኩ። ምን ሆይ እሺ አሳመምከኝ። በፍጹም አሳመምከኝ። ሰው ዲስኳሊፋይ ሁለተኛ ቦክስ ሪንግ ላይ እንዳይወጣ አለ። ከዛ ሄድኩኝ ባሻው ጋር ሄድኩ። ባሻ ጋር ሄድኩ። ባሻዬ አለ ዛሬ እንዴት ሆንክ አለኝ። አይ ዲስኳሊፋይ ሆኜ ያለ አቅሜ ሄደ እናቴን ነፉ አይደል? ሁለተኛ ወደዛም አትሄድም የታባ አሁን እጅን ብታወጣ ዋ አለኝ። ከዚህ በኋላ አዎ። ከዛ አንድ ቀን እግር ኳስ ተጫዋች የነበራችሁ እንደዚህ ለክፍለ ሀገር ለሀገራችሁ ለምናም የተጫወታችሁ ጋላችሁ እጅ እስኪ ታወጣና አለኝ ባሻው። ኧረ ኳስ እኮ ተጫውቼ አውቃለሁ እስኪ ታወጣና ቀረብኝ። ሳልመረጥ ቀረው። ከዛ ሌላ ቀን መጣ ፎሌ ላይ ሙዚቀኛ የሆናችሁ ሙዚቃ መዝፈን የምትችሉ መወዛወዝ መደነስ የምትችሉ ጊታር የምትጫወቱ ድራም የምትመቱ የሰራችሁ ለከፍተኛ ለቀበሌ ለምናምን እንደ የሰራችሁ ሲባል ባሻው መጥቶ በጫማ ጥፊ ጨቦ አረገኝ። አንድ ቀን እንትን ብሎ አሁን ቸኩዬ ሲል በጫማ ጥፊ ወደኩ። ሁለተኛ አታውጣላልኩ ና አራሩጡልኝ። ስፖርት ቀጣይ አራሩጡት አለ። ኧረ እችላለሁ ባሻ በጣም ነው የምችለው። ሁለተኛ አንተ የምችለው ነገር የለም። በቃ ክነት ሳልመረጥ ቀረ። ክነት ሳልመረጥ ምን አለ በሙያ ይጀም ባወጣ ተበላው በሙያ ተበላው። ከዛል